ቆይ ይሄንን ነገር እንዴት ነው አይቶ ማለፍ የሚቻለው? ይሄንን ቪዲዮ ዛሬ ሼር ሳታደርጉ እንድታልፉ አልፈቅድላችሁ። ዛሬ እዚህ መጣሁበትን ምክንያት ላሳያችሁ ፈልጋለሁ። በመሃል ከተማችን መስቀል አደባባይ የሚገኘው ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምዐ ጽድቅ ሰንበት ትምህርት ቤት መጥቻለሁ። እዚህ ዛሬ የመጣሁበትን ምክንያት መጀመሪያ ላይ እንዳያችሁ በዚህ አካባቢ የሚገኙ ሰንበት ተማሪ ወንድሞች እህቶች እንዲሁም የአብነት ተማሪዎች አሁን ላይ እየተማሩ ያሉበትን ሁኔታ አይታችኋል። ታዲያ ሰንበት ትምህርት ቤቱም አሁን ላይ እያስገነባው ያለው ይህ ባለ 5 ወለል የሁለገብ አገልግሎት መስጫ ህንጻ ተቆራርጦ የነበረውና ለአገልግሎት ምቹ ያልሆነው የአገልግሎት መስጫ ቦታዎችን በአንድ ላይ በማድረግ ዘመኑን የዋጀ አገልግሎት መስጠት እንዲቻል ለማድረግ ታስቦ እየተሰራ ነው። እኔም እንግዲህ በቦታው ሄጄ በደንብ ባሳዩ መሰረት ይህ የሚገነባው የሰንበት ትምህርት ቤቱ ሁለገብ ህንጻ የራሱ የሆነ አዳራሽ፣ የራሱ የሆነ ቤተ መጻሕፍት፣ የራሱ የሆነ የአብነት መማሪያ ክፍሎች እንዲሁም የሰንበት ትምህርት መማሪያ ክፍሎችና ተማሪዎች ዓለማዊ ትምህርቶቻቸውን ሊያበለጽጉበት የሚችል የራሱ የሆነ የትምህርት ማበልጸጊያ ይኖራል። በዚህ ሰንበት ትምህርት ቤት ደግሞ ከነገሩኝ ነገር አንዱ እስከዛሬ ድረስ ሰንበት ትምህርት ቤት ሄደው የሚማሩት ልጆች ብቻ ነበሩ። አሁን ላይ ግን ወላጆች ልጆቻቸውን ይዘው መጥተው ልጆችም የራሳቸውን ወላጆችም ደግሞ የራሳቸውን የሰንበት ትምህርት ወስደው አብረው የሚመለሱበትን ትምህርት እንደሚጀምሩና ወላጆችም የሰንበት ተማሪ ለመሆን እንደሚችሉ ገልጸውልኝ፣ ስለዚህም የዚህን ህንጻ ፍጻሜ ሁላችንም እናይዘን ሁላችሁም አቅማችሁ የፈቀደውን እዚህ ላይ በማስቀምጥላችሁ የአባይ ባንክ አካውንት የአቅማችሁን ማድረግ እንደምትችሉና የፊታችን ጥቅምት 17 የቅዱስ እስጢፋኖስ ዓመታዊ በዓሉ ዋዜማ ቀን ታላቅ የሆነ የቀጥታ ስርጭት ገቢ ማሰባሰቢያ ስለሚኖር ሁላችሁም ተገኝታችሁ እንድታግዙ ስንል ጥሪ እናስተላልፋለን ማለት ነው። እግዚአብሔር ይስጥልን።